አይደለም ጋር ግዝልሽ ደስ ይለኛል አምሯታል ድንች አምሯታል ወላሂ አሁንም ቢሆን አምሮቶች እንትን በለላት ተስተካክለናል ሻም በጣም ዘጋውት ቪዲዮ ቻው ያላማርኳትም እኔ ላሙድ ቤተሰቦች እንዴት አዳራችሁ ደህና አዳራችሁ ይኸውላችሁ እኔና ናቲ ከእንቅልፋችን መነሳታችን ነው ወደ ሱቅ እየሄድን ነው ወደ ሱቅ የምንሄድበትን ምክንያት ምን መሰላችሁ አንድ ነገር አምሮኛል ብላለች ማለት ነው ስለዚህ እኔና ናቲ ገዝተን መተን ሰርተን አምሮታል ልናስወጣላት ነው ማለት ነው አይደል አንተ ማምራል ማርያም ሰላም አድርሽ እና ለናቲና አንተ አለህበት እሺ ለማንኛውም እንዳልኳችሁ እኮ አምሮኛል ብላለች በጣም ደጋግማ ነው የነገረችኝ እውነት ለመናገር ትላንትና ወጥቼ መግዛት አልቻልኩም መስሎ ስለነበረ አሁን ግን መሽቶ ስለነበረ ወጥቼ መግዛት አልቻልኩም ነበር አሁን ግን እንሄድና ገዛስተን መተን ሰርተን እናበላታለን ምንድነው አብረን ወደ ሱቅ ገዝተን ሱቅ ላይ እንመጣለን ማለት እኔ የምልህ አንተ እርጉዝ ነህ እንዴ ቆይ እንደ ኢክራም ያለው እርጉዝ ነህ ወይ እርጉዝ አይደለሽም እርጉዝ ነህ ተብሽም ለማንኛውም እየሄድን ወደ ሱቅ ምንድነው የሚለው ነገር አብረን እናያለን መተን ሰርተን እስቲ ምን እንደምትለን እናያለን በጣም የጓጓችሁ ምግብ ስለሆነ በጣም ቀላል ነገር እኮ ነው የሚገርማችሁ የጓጓችሁ ምግብ ነው በጣም ለመብላት አምሮት ታውቃላችሁ እንግዲህ አርግዛችሁ የምታውቁት በቃ ካማራችሁ ያንን ምግብ ማግኘት አለባችሁ እና የሆነ ሰው ሰርቶ ሲያዘጋጅላት ሲሰጣችሁ ደስ ይላል ራስ ሰርቶ ራሱ መብላት አያስደስትም ሰው ሰርቶ ሲሰጥ ግን ደስ ይላል እስቲ ምን እንደምትል እናያለን ይኸውላችሁ ዳቦአችንን ገዝተናል ናቲ ምንድነው ያስከው እንዶሚና እንቁላል ለማን ነው ለኔና ላክስቴ አቦቴ ቢኒን ማለት ነው እኔ ሳበላም እሺ አመሰግናለሁ ለማንኛውም ገዛስተን ወደ ቤታችን የተመለስን ነው እንዳልናችሁ ዳቦም ገዝተናል ናቲ ኬክም አይቶ ኬክም ገዝተናል ስለዚህ እስቲ ወደ ቤታችን ለመቀቀሉ እንድረስ ማለት ነው ማለት ወደ መቀቀሉ እንግባ ተነስ ልጅቷ ልጨርስብን ነው እሺ አይፈቀድልንም ለኛ መብላት ምንድነው የሰራሽው እንደዚህ ያማረኝ ነው አይደለው ማንንም አይበላም እኔ ቢኒው እንቁላል ለኔም ለሷም ላንተም ለነናቲም አድርጋለሁ ግን ፈቃደኛ ከሆነች ነው ያማረው ሰው እንደዚህ ታገላል አንተ እንቁላል ወንትን በአለው ወንበር አንጣልኝ ይኸውልሽ ቢያምርሽም አንቺ እኛም ያምረናል እንዴ አንድ እንቁላል እኛ ምን እንብላ ወይሽ ግማሽ ቢኒ በቃ ይበቃናል አንድ ለልጅ አልፈልግም አባስቶ እኮ እንደዛ እኮ ነው መጀመሪያ እኔ በኔ እሺ ፈቅደሻል እኔ ልቀመጥ ልብላ እዚህ ጋር ልጅ
ይሄው አትብላ እንደውም በእንቁላል በሉ ያን ወንበሬ ትጭኝ እኔ ትልቁ የገዙት ወይ እሺ እንዳንቅሽ እኔ ማር ማሻአላህ ድፍን ነው የጎረሰችው አረቢኒ ተዋጣቱ አትብላኝ እኔ ደርስበታለሁ አይ እውነት አጣስ ግን ይቀየራል የሚባለው ነገር ነው ወይ ግን ደስ ይላል እንቁላል እሺ ዝም ብለሽ ዋጥ ስታሪው ሱስ ቢኖረው ለምን ሱስ ሱስ ምንድን ነው የቀዩ ነገር በጣም አወሰድኩት እንደዚህ ነበር የሚፈልገው አይ ወላሂ ዘመጀሽ አምሮትሽ እንደምን ለመውጣት እያለ ነው ወይስ ገና ወላሂ ወጥቶሽ ወላሂ ግን እንዳማሽ ነው የሷ ምርጫና ቦታ ነው በጣም ነው አጃይብ የሚገርመኝ ወይ ቶርጉስ ቶርኮ ቢኒ ማምለ አፈር ብሎ ለምራት ይችላል አፈር ማይመራት አፈር ምናምን ያማራችሁ ይላችሁ አርግዛችሁ አፈር ቀለላ አፈር ማንም የሸናበት አምጥቶ ሊሰጠኝ ምን ችግር አለ ያው ያረጋው በስማም ከታጠረው ግቢ ጀባ መጣላት አይሻልም ከዛ ማድረጋው የጀመረ መንገድ ላይ አይ ተመጣጣሩ ምንም ማንም ያለ ንጹህ ያባራ የትም ያልተነዳት ያለሽ ምርጥ አፈር አለ አመጣልሻለሁ እንዴ ደሞ አፈር ምርጫ ቢኖራት እኔ አቀለልችልኝ ቁርሳችን ምን ልስራ ምናምን ጥንቀት የለም እንደውም ይበንቁላል አማራሻው እንደውም ሰሞኑን እኔ ራይ ራሱ ያበዛችሁ እንደውም ነበር ሲጀምር እንደ ሳውዲ እኮ አይጣፍጥም እዚህ አይደል ቢቻል ከዛ የሚያመጣ ሰው ቢኖር ነው በቃ የሳውዲ ነው ብያለሁ የሳውዲ ነው ያልኩ ነው ዲኒ ጣዕሙ አይገናኝም አይጣም ሲፈልግ ነው ወላሂ ጣዕሙ አይገናኝም እማ ወይ የሆነ ጊዜ አልበላንም የሳውዲ እንዴ አምጥታል እሱ እኔ ራሱ ወስጄበታለሁ እኮ ግን እሺ ጣዕሙን አይሰበዋል ለሻው ያንኮ በልብ የለመደው እንደውም ግን ብዙ ወንደላጦች እንደውም እሷ ባልደረሰ ሰዓት መብላት ነበር ቀላል ስለሆነ አሰራሩ አንዴ ጥሞኝ በልቻለሁ ለመጀመሪያ ጊዜ በመጀመሪያ የመጣ ጊዜ የለም እሺ ጥሞኝ በልቻለሁ እሺ ከዛ በኋላ ለምን እንደሆነ እየደበረኝ በግድ ከዚች ጋር ስታበላኝ እንጂ እኔ አሁን የሚያስጠላኝ እንትን የምትሉት ነገር ይሄ በጣሳ ታሽጎ የሚመጣው ስጋ ቱና በጣም ነው የምጠላው ታምጣለ አልፈልግም እኔ ምን አይ በዝበዳ ለሷ ጨምሪ በቃ ይቀር ዛሬ ብርሃን በዛ ቤት ምንድነው ያለው አሳ ብዬ ነበር የምባለው አሳ እንቁላል ወተት እኮ ይኸውልሽ እንደኔ አሳም ይወድ የለም ኖርማል አሳ እወዳለሁ በጣም ይሄ እንደዚህ ታሸገ ነገር አልወድም በተፈጥሮ ለምን እንደሆነ እንጃ የአሳማ ስጋ ብቻ አይደለም የሰውስ ቢሆን ነው ምን እርግጠኛ ስጋ ግን ምንድነው የአሳማ ስጋ ምንድነው አታውቂም የአሳማ ስጋ ሱቀስ አለ አሳማ ስጋ አሳማ አክላ አሳማ ነው አውቃለሁ እኮ እሱ አይበላም እኮ አይፈቀድም በእምነታችን ግን ማለት ድፍን ስለሆነ ማለት ነው ግን ያጎረሻት ነው እንደውም ጭንቅላት ይወጣ እዚህ ላይ ነው አንቺ ያዳቦ አምጪ ወይኔ ቅርታ ያዳቦ አለ እኮ ዳቦ እናቴ ኬክ እንጂ ጀመራል ደግሞ በቃ አምሮት እንዲቆም ቢል ደግሞ ሰው አይሰራው እኮ ነው የሚያምርታ ራስ ተከፍ ቢቢል እኔ ትሪ አማረኝ አይስ እንትን አማረኝ እንዳትልኝ እሱ መንዳት አማረኝ እንዳት ወላሂ ግን የሆነ ታሪክ ጓደኛ ነበረች ናየው በእናትሽ ነይ ስጪው ይብላ ቃሪያ ቃሪያ እንደ ክራም ሰሉ ሳውዲ ምን አለ እሺ ሳውዲ ምንድን ነው የሆነች ጓደኛችን ማለት ነው እርጉዝ ናት ያጣጣላል እስኪ ናዲ ያየ ፊቷ ምን እንደሚያክል ምርጥ ማክስ እዚህ ጋር እንደዚህ ታደርጊና በቃ እዚህ ጋር እንትን መቀጠል ግፍ ነው ማክስ ኮሮና ድጋሚ ሊመጣ ተመስገን ያሰሩት ዳቦ እኮ ነው ተመስገን ገመድ ጨምርና አባሽው ዳቦ በቃ እዚህ ውስጥ ቃሪያ ጎመን
ሰው ትንሽ ሰው ያው አራጀ ነው አሁን አንቺ ብትወጂለት ሰው ናንቱ እና እኔም አይለል ደፋር ልጁ ናንቱ እና ቀመጥ ከዛ አሳድገው ተዋል እኔ በተራ አማራ ደስ ይላል እና ያ አረብ መኪና እና ልሻለው ምን አለ መሰለሽ የመኪና መንዳት አለብኝ አለች አይደለም እኔ ጋር ዝልሽ ደስ ይለኛል አማርኛ አይደለም ይቻላል ከላይ ሆኜ እኔ አልሰማሁም አልሰሙምና ምንም ቢያዩት አሪፍ ነበር ወንዶች ያቃጥላል ለግዝና ስቃይም ቢያዩት አሪፍ ነበር ግን አሁን የተፈጥሮ ጉዳይ ስለሆነ በላን ጠገብን ያው ላስ ነው በቃ ተልሷል ላሽ ይኸው እንደዚህ የማያምር ወደዚህ ይኸውላችሁ ዲቃናታስ በቃ አቁጥነስ ዲቃናታስ ማን ነበር ጦርባ እንትና ቶማስ ቶሚ ይወዳለሁ እሺ ማን ነው ቶሚ ያውቃል ቶሚን በጣም ወዷል የኔ ቻናል ተከታይ ነው ሰሞኑ የለቀቀው እንትና እቺ እንዴት ደስ እንዳለኝ ቶሚ ማን ነው ኮሜዲያን አንዱ አዎ ቆይ አሳያችኋለሁ ምን ነበር ያለው በኮሮና ምናምን ሰርቷል ኧረ ኮሮና አይደለም አዲስ አወጣ ቆይ በኮሮናም ሰርቷል ወገኔ የሚባል ልጅ አለ እኛ ሰፈር መላጣ ነው ራስታው እንለዋለን እና ጫት ይሸጣል የሆነ እንትን ቤት ሞባይል ቤት አለ አንቺ አልጠግባል ጠጣየው በያው እስከነ ብርጭቆ እስከነ እንትን ያቺ ቡና ነኝና አንቺ የምንጠጣባት ትንሿ አትነደችም ቁርጭ እሷ እየመሰለው መለኬ ያረቄ ነው የሳውዲ ቡና ነው የሚጠጣበት ጋዋ እዛ ይዤ ማለት እና ልሻለው ልጁ ያስጠራዋል ወገኔ ሲለው ሲኒ ግዛልኝ የሚል ቆይ ወገኔ ሲለው ሲኒማ ቤት እንገባለን ችግር የለም እና ወገኔ ቢላል ሰማሉ ወገኔ ዝም አለ እዛ ስፒከር ከፈተና ወገኔ ወጌ ይበንቱኑ ማለት በቶማስ ዘፈን ቀላል ደከምኳው ሙጫማ በጣም ይጣፍጣል ወደነዋል ያው የመውደዳችን አንዱ ገጽታ ዘነዋል እና አምሮት ወጣልስ ለጠባው በቃ አንተን ወደዋል ታረጋለሽ ምን ሰው ላለማልፈት ድጋሚ ውሃ እንደሌለኝ ያውቃል ማለት ነው ቢኒ ውሃ ከጠፋ በጣም ቆይቷል ገብቷል ዳስተር ቢያደርግልን ማለት ነው መናገር የሆነ ሳብ አድርጋ አውጥተህ ወጣ ብሎ አድርጋ መለስ ንጹህ አቀዋይለም እናንተ ለማንኛውም መደሻል አመሰግናለሁ ስለወደድሽው አምሮትሽ ታወጪው ምላስ ጥቅል ፎጣ ከዛ መደርሽ የምፈልግበት ቦታ ስለዚህ ቁርጥ ማጽጃ ማለት ነው ስትራቹ ከዛ ጥቅልና ትጎርሻለሽ ራሱ ከዚህ ትጨርጫለሽ በቃ ቤተሰብ ይሄን አልጨረስንም በኋላ ቆይተን ጨርሷለን ማሩ ውስጥ አለ ቆዳ እኮ ነው ዳቦ ይመስላል እንጂ ታይ ውስጥ ይጠራል አሁን መጠግ እንችላለን አይጋራችሁ ምን ያምርሻል ቢያምረኝ አንተ አታምጣልኝ አይደለም ምን ያላምርሽም ነው ቢኒ እዚህ ከመጣች ስንት ነገር እንዳማራት ብታይ እኔ ለማልኳት በቆሎ ራሱ መንገድ ላይ የሰው አምሯታል ድንች አምሯታል ወላሂ አሁንም ቢሆን አምሮቶች እንትን በሌላት ተስተካክለናል ሻባ በጣም ዘጋውት ቪዲዮ ቻው ያላማርኳትም እኔ ልውጣ ሲታካስተላኝ ጠረን ካስጠላኝ ወይኔ ምን ልቀባሽ አፈራፈር ልቀባ አፈራፈር ልበል